ልቤን ደንቆላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበር። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘቢ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያውን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ ነው የሚጠብቃት። ባቢ እንዴት ነህ? እግዚአብሔር ይመስገን። አባትህን እኮ አሟቸው ብሎ እንደው ናቸው እናንተ ምናቸው ነው? ወደታች እያላቸው ተቅማጥለቅ ከዚህ ተረገም። አረ እንዴት ያሉ ምስጥ ናቸው። እኔን እኮ አንተ ሮቢት ነው ላኩኝ አረቂ ግዛብ ማህተም ለመምታት። አረ እኔ ባለፈው እናት ሊቃሽ ወሳይ ኩነ ላስጨርስ ጀለብ ያርግ ሴት ልትያቸው ሲሰኛ ሊቃሽን። አረ እንዴት ያሉ ወራዳ ገንዘባቸውን እኮ ሴት ላይ ይመጣል። ነውራም ባለጌ የሆኑ ሰዎች አረ የተረገሙ ናቸው። አንተ ደግሞ ልጠይቁ ነው የመጣችሁት? ተሰበ አረ እናትህን ፈልግ። አንተ ራሱ እንደው አባትህ ቺት ያደርጋል። ባለጌ ወራዳ እናገራለሁ። አሁን ልንጠይቃቸው ነው። እስኪ እናገራለሁ። አረኛን ነግራቸዋለሁ። ካሉ ጥራልን ደግሞ ጥራልን። እስካሁን ካሉ ይቸን ልንጠይቅ ነው ማለት። አረ ዝግ ነው። ነገ ተመልሳችሁ ነው ነገ ነው። እሺ ቢያንስ እንኳን ሳይሞቱ ይችን ማህተብ ይምትልኝ። ጤና ይስጥልኝ። እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር። ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ። አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ? አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላሳ ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላቸው አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለግ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ። ማን ያፈላው አለቀለት። እዚህ ሰፈር አንስዬ ፍርጥ ነው የማደርገው። ዳቦ ቢነፋፋ ከምግብ ይመጣል። አፍልቼ ነበር ይበል። እስኪም ጥጥር አድርጎኝ ነበር። ቆለኝ እንደ ቡና ማነሽ እና ረጅም እና ረሙ ጀመሩ እንዴ? ገና ነው ማስተር ይልቀማ እኔ ብሎ ስፖርት መጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው። ያማችኋል አባት። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቃስ ብላ አትሄድም እንዴ? ምንድነው አንተ እየሮጣችሁ የምትወጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ። ስንት አመት እንዴ? አገሬን አስጠራለሁ። ለነሱ የሮጥኩትን ሩጫ ብሮጥም አሮጥም። የመጣ ይምጣ። ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ እኔ ወጣምሻ ያከሩ ነው እየሮጡ ይሄዱ። ያዛቸው ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦጥሷል። በዚህ ኑሮ ውድነት እንኳን ታፊሽ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርቷን በ5 ሽንኩርቷን በ ኧረ እሙዬ ምን ነው ከኔ ትርኮ አንቺ ልብሱን ቀርመሽ ልብሰሽ መጣሽ። እሙ አንቺን አይደል እንዴ ሳፋሪ እሙዬ እንዴት ነው የምታምሩ? ለሰፈሩ አዲስ ነሽ እንዴ? እዚህ ሰፈር ለመጀመሪያ ጊዜ እንደንቺ እኔ ቆንጆ ሳይ ነው። ይሄ ልብስ ደግሞ ያምርብሻል በጣም። 5G ኔትወርክ ነሽ እንዴ? ምን ነው ፈጠንሽሳ? ነይ እያልኩሽ አይደል እንዴ? ቆይ እንደውም አንዴ ጠብቀኝ። እሺ አንቺ በሰፈሬ መተሽ እንደዚህ ታያለሽ እንዴ?
እኔ በህይወት እያለሁ አንቺ ፎገረ ገድዬ ነው ማረው። ዛሬ ማለቀው ነው ያሳኝ። ይሄ ነው አንተ ወገቤን አቅለበለበኝ። ወገቤን በላኝ። እኔ ብሎም ተላካፊ ልክፍት እናቴ ድረሽ እናቴ ሞትኩልሽ። አንቺ እኔ የዛገ ውሃ ቀይ ቅባት ጠርሙስ እንዴት ነሽልኝ? እኔ ያረጀ ትሪ አንቺ አንድ እግር ኮንጎ እንዴት እንደምወድሽ ታውቂያለሽ። አንቺ እኮ እንዴት እንደጠበስኩሽ ታውቂያለሽ ማለት ነው። የዛኔ ቁራልኒው እያልኩ እየሄድኩ ማለት ነው። በቃ የዛገ ሚስማር እንዳየ ማግኔት ነው። በቃ ላጥ ብዬ ወደ አንቺ የመጣሁት። አይ ኧረ ቆይ ትዘጊዋለሽ። አንዴ ልበልሽ። አንዴ እወድሻለሁ፣ አፈቅርሻለሁ፣ ከሰው ጋር ባይሽ እገልንሻለሁ። ቻው። እንዴት ነው ወንድማችን? ምንድነው? እናቴን አደራሽ። ስንቱን ያሳደገችኝ እናቴን አደራ። አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ቆይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። አንተ ጨካኝ ነህ ግን እንኳን የሚያረክ እኔ እሱ እኮ አይደል መግደሌ እኮ አይደል የሚጸጽተኝ። የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላግላግል ይመጣል 4 ጥርሱን ስላሸርፍ ምን ማለት ነው? 3000 ብር አንተ ኬት ነው? ምን ነው ገብላችሁ የለ እናንተ ምን ነው ታውቁ? ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ላሴ ኪሱን ታውቁ የለ እንዴ? ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? እንዴት ሰጣሽሮ ዘግኖ የገባው ምንድን ሽሮ ዘግኖ የገባው ምንድን ነው? ባልንጀራ ላይ ሽሮ የዘገንኩት ማማ በለጡ ደግሞ ያበዙታል። አንተ በክት ምንድን ነው? ሽሮና ነፍስ ነው የሚገናኘው? ምን እባክሽ የእነ ማማ በለጡ እኮ ነው። የእነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድን ነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙ ላይ ተሽዋላ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙልኝ መጣችሁ። አይኔ ነው። እንዴት ናችሁ? ምን እሺ፣ አማን ነው። አይፎን ገዛሽ? ገዛሁት። ምን ያዝልኝ ብሎ አይደለም? ኧረ ታኩሪ እስኪ አስነኪ ማለት ብራን እቺን ትልካለህ እንዴ? ወዷል መጀመሪያ። ኧረ በቃ እኔን አስነኪ። አይሆንም፣ አንተም አይሆንም። አንተ መጀመሪያ ሄደህ ተያዥ ይዘህ ትመጣለህ። ታችኛው ፍርድ ቤት ለምን ማህተብ አስመትተህ 10 ዋስ ይዘህ ትመጣለህ። ዝም ብሎ እሺ፣ እኔን አስነካኛል። ሄደህ አንድ ኩላሊት ትፈርማለህ። አንድ ኩላሊትህን ፈርመህ አስነካለሁ። ድሮም አንተ ሳምስት ጊዜ አላምንህም ነበር። ሌባ ነበር። የነፍሱ እሺ፣ አይፎን ምንድን ነው? 3 የቀበሌ ቤት ይገዛል። ስሙ ምንድን ነው? አይፎን ምንድን ነው? አይፎን ፕሮ ማክስ ዜድ ማክስ ኤክስ ፎክስ አለ ማለት አረዶ ጉዳልሽ። አረ ፎቶን እነ አረ ታኩሬማ ስሚማ ወንድሙ አማክሪኝ እስቲ። ምንሽ ነው? ትናንትና እኮ ከሷ ጋር አብረን ያለ መጋጫ ነው ያረዱ። እናንተ አልተገረዝክ? አረ ታኩሬ ቋጥረህ አታረጋትም ነበር? እኔ እኮ የጓደኝነት ምክርሽን እኮ ነው ያልኩሽ። አንተ አይደብርህም እንዴ? እንደ ሙዝ ልጠይሽና ደግሞ ታረግዝብኛለሽ ማለት ነው። አንቺ ጓደኛሽ አንተ እንዳታረግዝበት ያው ማለት ነው። አንዱ ታኩሬ እንደዚህ እንደ ክላሽ አቀባብለ እየሸና እስኪያወጣና እንደ ተኩስ ምን አይነት ሰው አንተ? እንደዚህ ሸንተ እንደ ልብስ ጨምቀህ እያስገባህ እንደዚህ ውሻ ቢነክስ ይቀላል እኮ ይቺ ፓርት ማለት ነው። አንተ አስበው። አረ ይላንተ እንደ በቆሎ እንደዚህ አርገይ ይሸና። አንቺ ጓደኛዬ ነሽ ብዬ ነው እንጂ አረ ሚሰራው ተረኛ ታክሲ ግባ ተቀጥ ለነዋሪዎቿ ምቹ ከተማ እናድርጋት። አንተ የልጅ ቅንድቅ ገና በልጅነት ጀላት እንደበላፍ ስልክ ትልማለህ። አንተማ ቤቲንግም ትቆርጣለህ። በዚህ ቤት ናውሪ የት ነው የምትገባው? አንቺ ወይ ሸላ ይጥስር ገብቼ ለመመለስ ዝግጅት የማያርግ ልጅ ከምጣድ ያስታ። ሰላም ዋላችሁ። ቤት ተሳሳትኩ መሰል ይሞጭ አልነበረው እንዲህ ስገባ ቤት እንትን የማብራት ክፍል ተብዬ ኮል ሰፈር ሰላም ናችሁ። ቻርጁን ላንጣላችሁ እና አረ ወሰዱት ልቀቁኝ። በሰላም መጣሁ። አጥያስ ቃሉ አዎ፣ በሰላም መጣሁ። ተመስገን ቢና
እንዴ ብራዘር እንዴ መቼ መጣሽ ከስደት? ትናንት እኮ እዛ ጎንደር ጋር በሷችን አለቀና መጣሁ። ከእንደገና ደግሞ እንሰደዳለን። አረ አንተ ወዲህ ነው የምትሄደው? እንዴ አንተን ብያር እንዴ ነው የመጣው? አይደለም ቡና ጥጃለሁ። ለናትሽ ነው? አረ ለሚስቴ እንደው ዱብዳ ሆናብኝ እንደው በእናትህ ዱብዳ። አሁን ለራሱ ዕቃ እያጠብኩኝ አጃክሳለሁ። እንዴ ሴት እያዘዘህ ሴት አንተን እያሰራ አንተ ማፈሪያ ነህ። እኔ ወንድም ስለሌለው ነው አይደል? እኔ ወንድም ልክ ልኳን ነው የምነግራት። የት ነው ያለችው? የት ነው መስሪያ ቤቷን አሳይ። እገላታለሁ። ወንድ ጭራሽ ዝጋ እንትን ያለች መታ ነው ጭራሽ መታ። የሴት ጎረምሳ የት ነው የምትሰራው? መስሪያ ቤቷን አሳይ። የት ነው የምትሰራው? ደወለች። አንጣው። አረ ቆይ አንጣው። ጭራሽ እንትንት እንዴ 50 ለቃናት እንዴ ወንድሜ። ረጋቢ ብዬሽ ነው። ወታደር ነው እንዲያገባ ምንድን ነበር ያልከኝ? ቡና ጥጃለሁ። ቡና እያፈላህ ነበር? ሄደን ያራግብልሃል ወንድሜ። ሴት ናት ሴት ናት ሴት ናት ሳታለመ ይላልም እንትን ግን አንድ ከግማሽ ላይ ያረኩ ቀጥሏል እንዴ። እኔ ፈጣሪ ወይ እንደወደው አንተ ጋር የተዋወቅኩትን ቀን ረገምኩት። እሺ ቶሎ ቀጥ ላማርገው ከዚህ በላይ እንዴት እላለሁ መሆን እኔ በቃኝ። እኔ ጎረምሳ ወደ አምላኩ ፈሳሉ። አንተ ስጭምር አይተህ አታገባም እንዴ? ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሻው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ አይበላም። በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት አዝለታ። እሺ እንካስቲ አቦይን እኮ ነው አልበላም ያለው እንዴ ጋሺ። ምን ሆንክ? ይወር ደግሞ ዜና እየወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላ ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ። አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁ። ውሻ አድርጋችሁ አርጉኝ እናከሳለሁ። ሽንቴን በሰዓቱ ወጥቼ ይሸናለሁ። ተነኮ ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ። የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ። ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ። አንድ ያዝልኝ በዚህ ጋሺ። እንጀራ አለኝ እኔ ወር ሆነ ጋሺ። በእናታችሁ ጾም ለራሱ ጾም ያለው። ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ። ይሄን እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ይተናገሩ አንቺ ወዴት ነው የምትሄደው? ውሻችንን ከመ እንጂ ታሟል እኮ አትይም እንዴ? ጋሺ ራሴ ልከነበር መጀመሪያ። ኧረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? ኧረ ኪድላ ተስተነስተነ እንዴት አባሽ ነው የምታምረው? በእናትህ ስልኬ ልስጥሽና ደውይልኝ። እየወገቤን እየጫማዬን እየእንትኔን ምንድን ነው የምትላጨው? በእናትህ አንቺን ብለን አረ ነው ለሴልሽ ክብር የለም እንደና ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበር። እሺ እኔ ሴቶች በሲኖ ተጭነው መተው ነበር የሚሾፍ። ዘመይ በእናትሽ ትኮራለሽ እንዴ? ምንድነው ማየው? የምራችሁ ነው? ና እስኪ አተ ምንድነው? ኧረ በቃ ማለፊያ አጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ። የምርሽን ነው? እንደኔ ቆንጆ ብትሆን ማይች ልጅ በቃ ይገለዋታል። ጭራሽ ሱሪ አድርጋ እኔ ሱሪ አባር አስገድዶ ነው የሚደፍረኝ እንዴ? ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን። ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደዛ ይታንቺ ደግሞ ያታፍር